እሺ ይሄ ኢትዮ ኮንስትራክሽን ቲዩብ ነው። መጀመሪያ ይህን ቻናል ሰብስክራይብ እንድታደርጉ እንጠይቃለን። ዛሬ የምናየው የስላብ የፍሎር ፍላትነስ ከሴራሚክ ወርክ በፊት ማለት ነው። እሱን ነው የምናየው። መጀመሪያ የምናደርገው ምንድነው ከደረጃ አካባቢ ብንነሳ ይመረጣል። ደረጃ አካባቢ ላይ ሌብል የሆነ 1 ሜትር ወይ የሆነ 1 ሜትር ከሆነ ሳንቲም ተነስተን ያንን ውሃ ልክ እናዞራለን። ቤት ውስጥ በሙሉ ማለት ነው። ሁሉንም ሩሞች እናዳርሳለን፣ እናዞራለን። ያንን ካረግን በኋላ ፍርፍር ወይንም ይሄ የሴራሚኩ ስር የሚደረገው ሲሜንትና የሳንድ ሚክስ ማለት ነው ምን ያህል ሴንቲሜትር እንደሚሆን ከፍ የሚለው ቦታ አይተን ነው የምንወስነው ማለት ነው። እኛ አንድ ምሳሌ ደረጃው አካባቢ 4 ሳንቲም ነው አስበን የተነሳ ነው። ዘን ከዛ በኋላ ሙሉ ውሃ ልክ አዞርን። ሁሉንም ሩሞች ኮሪደር ኤሪያ ወይ ኤቭሪዌር ውሃ ልክ እያደረግን ቼክ አድርገን ነው እንደዚህ ነው የጀመርነው ማለት ነው። ወስነን ስንት ሳንቲም እንደሚሆን ወስነን የተነሳ ነው። ሶ ፍላት መሆኑን ምን ያህል ፍላት ነው የሚለውን መጀመሪያ ቀድመን ቼክ ማድረግ አለብን። ይሄ አሁን ፖርሴሊን ነው የምታዩት ማለት ነው። ሶ እንደዛ አድርገን ነው የጀመርነው ማለት ነው። ስለዚህ ይሄ በጣም ሲሪየስ ነገር ነው። ይሄን ቼክ ሳናደርግ ዝም ብለን በዘፈቀደ ከሆነ ቦታ የምንነሳ ከሆነ ውሃ ልክ ጠብቀን ሻርፕ አድርገን ብንሰራም ሌላ ከፍ ያለ ቦታ ሲገኝ መበላሸቱ አይቀርም። ይሄ ምልክት እንግዲህ ሌብል ያዞርንበት ነው። እንደዚህ ከመነሻችን ጀምረን ሌብል አለው። ካልሆነ ደግሞ ሌዘር ሌብል አለ። እሱን ተጠቅመን ሞር እንደውም አኪዩሬት ነው እሱንም መጠቀም ይቻላል ማለት። ይሄን ቼክ ማድረግ አለብን። በድጋሚ ይሄን ቻናል ሰብስክራይብ አድርጉ። እናመሰግናለን።